ሙኒብ ማን ነው? ማሂር ማን ነው? ሙኒብ ማሂር። ሙኒብ ሙሉ እጀ ጉርድ ነው። ማሂር ሙሉ እጅ ነው። በዚህ ሴት ይመሳሰላል በጣም ለመለየት ትንሽ ይከብዳል። ትንሽ ብዙ አይደለም ለኛ ማለት ነው። ለኛ ትንሽ መመሳሰላችን ይገርመኛል። እንዴ ተው እንጂ ሰው ስለሚደል አለ አይደል? ሰዎች ተሳሳሉ ብዙ ጊዜ ሰው ይሳሳታል። እኔ ራሴ አሁን የቲማን አይኔ የሆነ ቸተጭ ይሰከርኩም ይመስለኛል። አንድ አይነት ነገር ነው የማየው። አንድ አይነት ፊት ሁለት ቦታ በምን ትለያላችሁ? ካሁን ከጉርዱና ከሙሉዎቹ ውጭ ቁመት የተወሰነ ትንሽ ዲፈረንስ አለ እና ደግሞ ስናወራ ምናምን ስትግባባን ስናወራ ምናምን ትንሽ እንለያለን። ድምጻችሁ ይመሳሰላል። ስልክ ላይ እንዴት ነው? ስልክ ላይ ሜቢ አላውቅም። ሰዎች ምን ይላሉ? ለአንተ ደውለው አሁን ሙይብን አናግሬ ነበር ከዛ በኋላ እንዲያ ነገሮች አሉ? ዴፊኒትሊ አለ፣ ብዙ ጊዜ አለ። አንዳንዴም እንደውም እኔ የሆነ ስራ ይዤ ከሆነ ለሱ ሰጠዋለሁ፣ እሱ ጉዳዩን ይጨርስልኛል። እንደዚህ አይነት ነገር አለ። ስለዚህ በጣም የመሳሰሉ ነገር አለ። በጣም ያው አንድ ላይ ከመኖር የተወራረስናቸው ብዙ ነገሮች አሉ። እሱን የሚመስልበት ማለት ነው። እና ብዙ ሰው ስታቀን ብዙ ልዩነታችንን ይታወቃል። አሁን ለምሳሌ ማን ነው ታላቅ? በስንት ደቂቃ? 2 ደቂቃ ብዙ ነው። ረጅም 2 ደቂቃ። ከ2 ደቂቃ በኋላ አንተ የወጣኸው? ከ2 ደቂቃ በኋላ አንዳንዴ እንዴት ነው ታላቅና ክብር ምናምን ትባላለህ? ትባላለህ። ታላቅ አይደል እንዴ? ለምን አትታዘዘውም? ማለትም ቤተሰብ እንኳን ብዙም አይደል፣ ራሱ ግን ለማሳመን ይሞክራል። እንዴ አንተ ምናምን ትንሽ የበላይ ነኝ ነገር አለ። ነገር እኮ ደረጃ አለው። ታናሽ መሆኑን ማመን አለበት። አንተም እዛ ጋር ተቀምጠሃል፣ እኛ ደረጃችን እዚህ ጋር ነው። ሁሉ ነገር ደረጃ አለው። ስለዚህ በ2 ደቂቃ መብለጥም ከፍ ያደርጋል የተወሰነ። ሁለት ደቂቃ በጣም ብዙ ነው። ብዙ ነው። 220 ሰከንድ እንዴ! ታላቅ ሰይፍሻ እንደዚህ ብሎ በቃ ካሁን በኋላ ለነገሩ አድርገሃል። አሁን ፕሌን አብራችሁ አታበሩም? እርግጠኛ አንድ ላይ አሁን አናበሩም። ትሬኒንግ አለ ይወስደናል፣ ግን እንትን አንድ ነው። አንድ ላይ አይቻልም። ሴኩሪቲም ቢሆን የተለያዩ ነገሮች አይቻልም። አንድ ላይ አይበረርም። አንድ አይነት ሰዓትም ነው የሚኖራችሁ? አንድ አይነት ተመሳሳይ ነው። እኩል ስለምትጀምሩ ትሬኒንግ ላይ ያው በብዛት ግን ስራ ላይ ስትሆን ይለያያል። ኦፍ ኮርስ እንደ ስኬጁለር ነው፣ ስኬጁል እንዳወጣው ሰው ነው የሚወሰነው። ግን በአብዛኛው ትሬኒንግ ላይ ያለን አብረን ብዙ በረናል ማለት ነው። አሁን ህዝብ ይዛችሁ ስትሄዱ ግን ከአንድ ቤተሰብ ሁለት ሰው ይፈቀዳል? አሁን ወንድማማቾች ፕሌን ማብረር ይችላሉ? ህግ አለ? አንድ አውሮፕላን ላይ መስራት አትችልም። አንድ ፕሌን ላይ አይቻልም። ህጉ አይደለም የሚከለክለው፣ ሲቪል አቪዬሽን የሚያወጣው ህግ አለ። እሱ አይከለክልም። ግን ምንድነው የካምፓኒ ፖሊሲ አለ። ከህግ ከሲቪል አቪዬሽን ዋናው ገቨርን ከሚያደርግ ስር የሲቪል አቪዬሽን ህግ አለ። እሱ እንደ ካምፓኒ ፖሊሲ ይለያያል እና የእኛን ሀገር ብናየው አይፈቅድም። ግን አንዳንድ ውጭ ሀገር በዩሮፕም በአሜሪካም ያሉ እነሱ የሚፈቅዱበት እንትን አለ። አሁን ፓይለቶች እንደው አንብባችኋል እናንተ? አሉ ፓይለቶች ሆነው ኮፓይለት እና ዋና አብራሪ አንድ ፕሌን የሚያበሩ ወንድማማቾች አሉ። እዚህም አሉ። ኢትዮጵያ ውስጥ አሉ። ዋው! የመጀመሪያዎቹ አይደላችሁማ? መንታ የመጀመሪያዎቹ ነው ይችላል። ወንድማማቾቹ እነዛ መንታ ሳይሆኑ ታላቅና ታናሽ ሆነው በሲኒያሪቲም ይለያያሉ። ግን ወንድማማቾች አሉ። መንታ ሆነው ፕሌን የሚያበሩ ግን ከእናንተ ውጭ አጋጥሟችሁ ያውቃል? መንታ ሆነው አይደል? እኔም በመንታዎች በርሬ አላውቅም። የተለያየ አካዳሚም እያለን ለኢትዮጵያ የመጀመሪያ ናችሁ ምናምን ይሉን ነበር። እኔ ሰምቼ ስለማላውቅ ያው ተቀበለዋለሁ ማለት ነው። ዋው! ግን ይሄን ፕሮፌሽን ሁለታችንም እንደ ድንገት ማለት ከድሮ ስሜት ነበረ ይሄን እንትን ለማድረግ ግን ሁለት ሰው እንዴት አንድ አይነት ስሜት ሊኖረው ይችላል? አጋጣሚ እንደዛ ብል ይሻለኛል እንጂ አሁን አስበንበት ነው ምናምን እዛ ደረጃ አይደለም። አጋጣሚ አንድ ሰው የመጀመሪያው ሰው መቼ አንተ ነው የምትሆነው? መቼም ካፒቴን እንሆን አልክ ወይስ እሱ አለ? የሚችለው እንደዛ ታላቅ አይደለ? መጀመሪያ ሀሳቡን እኔ ያመጣሁት ትንሽ ኮንቪንስ ማድረግ ጊዜ ፈጅቶብኛል። እሱ ታናሽ አይሆንም ምንድነው ትንሽ ሪስኪ ነው ምናምን አለ። የኔ ሀሳብ በለጠና ሁለታችሁ ተስማማና አንድ አይነት ብዙ ነገር አላችሁ አሁን ያው ቅድም እንዳልኩ አንድ ላይ ከመኖር የተወራረስናቸው ብዙ ነገሮች አሉ።
ምንስማማባቸው ምንጣላባቸውም እንደዛው ብዙ ናቸው። እስኪ ስለምትስማማበት የምትጣሉበት ምንድን ነው? ለምሳሌ እሱ ኮምፒውተር ላይ በጣም እንትን ይሄ ምንድን ነው መዋል ይወዳል። ታላቅ ቆልፎ ኮምፒውተር ላይ አንተስ? እኔ ደግሞ አውትዶር ምናምን ነው ብዙ በቃ እንደ እኔ አንተ የሬታን መንትያ ነው መሰለኝ እንዴ መንቀሽቀሽ በየቦታው እውነት ነው። አዎ። እና በዚህ ይሄ ልዩነታችሁ ነው። አንድነታችሁ ምንድን ነው? አንድነታችን ከመልካችሁ ውጭ ሁሉ አብዛኛውን አንድ አይነት አዎ፣ ጓደኞቻችን አንድ ነው። የምንሄዳቸው ቦታዎች ኢንተረስታችን ከአንዳንድ ነገር ውጪ እስከ አንዳንዱ ነገር ምንድን ነው አለ ማለት ነው። እኔ አሁን ስፖርት ምናምን ሰው አይደለሁም። እኔ ወደ አላልኩም። ይሄ ሰውዬ እኔ መንትያ ነው። አዎ። አርሰናል እግር ኳስ ላይ አይደለሁም። የትኛው ስፖርት? በስም ማንቸስተር፣ በስም ደረጃ እኔ ከአንተ ጋር ነኝ። አርሴናል ደጋፊ። አይ በጣም እንደ መንትያም ናችሁ። አሁን መንትያዎች ብዙ ጊዜ አሁን አውስትራሊያ ውስጥ መሰለኝ ያየሁት 2 መንታ ሴቶች ናቸው። መለያየት ስላልቻሉ አንድ ባል አገቡ። ይሄ ከባድ ትንሽ አነጋጋሪ ነው ይሄ በጣም ከባድ። እኔም ራሱ ከጭንቅላቴ በላይ ሆኖ ለዛ ነው እኮ እንዴት ነው የእናንተስ ጉዳይ የሚል ጥያቄ ነው። እሺ፣ የፍቅር ጓደኛ አላችሁ? በዚህ ሰዓት የላችሁ? ሞመንት የለኝም ማለት ይሄ ካሁን በፊት ነበር ማለት ነው ብለን ነው። እስኪ መጀመሪያ ማን ነው ለአቅመ አዳም የደረሰው? ታናሽ ሆኖ እንግዲህ ቤቱ ነበር ብሎ ይለ አዎ ቤቱ የዛኔ ነው። አንተ ቤት ስትውል እሱ ለካ የሚወጣው ፍለጋ ነው ማለት ነው። ፍለጋ የተሳሳተው ለዛ ነው። ሪሰንትሊ ነበር እሱ። በአሁን ሰዓት የለም። እንደ በፍቅር ግንኙነት ውስጥ አንድ አይነት መንታ ወድጄ የሚል ዘፈን አስታውሳለሁ። እንደ ነገር ህይወታችሁ ላይ አጋጥሟችሁ ያውቃል? ማለት መንታ መውደድ ስለ ሁለታችሁ ተወዳችሁ ሳይሆን አንድ ሴት የእሱ ፍቅረኛ ልትሆን ትችላለች። ግን የእሱ ጉዳይ ለአንተ ጥሩ መጥፎ ነገር አጋጥሞ አያውቅም? ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ግን ከሆነም እሱ በራሱ መንገድ ነው። እኔም እንደዚህ የሚያማክረው ነገር ምናምን ነገር አይኖርም እዚህ ጉዳይ ላይ አይ ነው። አሁን ማስታወስ የምችለው ደረጃ ሳይሆን ሊኖር ይችላል። እኔ ግን አንድ የሰማሁት ነገር አለ። አንተን ፍቅረኛ በአጋጣሚ አንተ ጠፍተህ እሱ ምን እንዳጋጠመው ልጃ ብቻ ከራሱ አንደበት ተሰማው። ጥሩ ነው። ምንድን ነው? አይ ይህን ልጅ የምትወደው አንድ ልጅ ነበረች። እሺ። በሰዓቱ ካፌ ውስጥ ቁጭ ብያለሁ እና የሆነ ዝናብ ምናምን አለ እየተሯሯጠች ነው የመጣችው። ልክ ስገባ እሱን የመሰልኳት ተጠመጠመችልኝ። አለየችኝ። እኔም እሱን መሆን እችላለሁ። ገብቶሃል? እሱን መሆን ይችላል። አንድ 5-10 ደቂቃ አለየችን። ቁጭ ብላ ለእሱ ይሄንን ሲክሬታቸውን በጠቅላላ ትዘረግፋለች። ትሰማለህ? እኔ ግን የሰማሁት ተስማሃል። እውነት ነው። እዛ ላይ አታውቀውም እንዴ እኔ አይደለሁም የሚለው ነገር ወይስ ላለማሸማቀቅ ነው? ፈልጎት ነው። በዛው ቀጠልክ? አይ ልጅቷ በሰዓቱ ልክ ስታውቅ በጣም ነው የተበሳጨችው። እንዴት አንተ አትናገርም እንዴ? ና ድገመኝ። መናገር የለብህም። ትንሽ ለየት ያለ